ማን ነው? ሰላም ናችሁ? አለን። የምርጫ ካርድ ወስዳችኋል? አዎ ወስደናል። ታዲያ ማንን ለመምረጥ አሰባችሁ? ገና አልመረጥንም። አልመረጣችሁም? አዎ። ታዲያ እኛ ምረጡ። ምን ፓርቲ ናችሁ እናንተ? እንዴ ምንድነው? ሴሰኛው ፓርቲ እንባላለን። እና እናንተ መርጠን ምን ነው የምንጠቀመው? እናንተኛ ምረጡ እንጂ በየ10 ሜትር ርቀቱ ፔንሲዮን ተክልላችሁ እና እናንተኛ ምረጡ እንጂ ሀገሪቷን ቺቺና ነው የምናረጋት። እና እናንተኛ ምረጡ እንጂ በነፃ ቤት ለቤት መጋጫ እናድራለን። ቆመሽ ታይኛለሽ። ምርጫ ቅስቀሳ አድርጊ እንጂ በቃ ምንድነው? መጀመሪያ ከንቲባችን እንወዳለን። እስከ ሞት እንወዳለን። ምድረ ቀንዳውጣውላ። እሺ አሁን በከተማችን ላይ ምን አዲስ ነገር ላድርግላችሁ? እኔ ክቡር ከንቲባ። ቀጥል። አመሰግናለሁ ክቡር ከንቲባ። ምንድነው እንደኔ ሀሳብ ሀገራችን ፈጣን እድገት እንድታስመዘግብ አካል ጉዳተኞች ላይ ነው መሰራት ያለበት። አካል ጉዳተኞች ለምሳሌ ኮንዶሚኒየም ቤት ምናምን በነፃ ሊታደላቸው ይገባል። አዎ ልክ ነው። ብሩም ሀሳብ ነው። አዎ ክቡር ከንቲባ። በተጨማሪም ደግሞ አካል ጉዳተኞች ሰርተው እንዲውሉ ከመንግስት BYD መኪና ነገር ቢበረከትላችሁ። በቃ አዎ እንደሱ። ዋው እናንተ ሁለታችሁ በጣም ቀና ልብ ነው ያላችሁ። ኑ ወደ መድረኩ። እናመሰግናለን ክቡር ከንቲባ። ሰላም እንዴት ናችሁ? ማጂሻ እናቱ አባላለሁ። አስማትና ሳይስ ትፈልጋላችሁ? ደስ ይለናል። በጣም ጥሩ። ሄደያለ የት እንደገባ ተመልከቱ። ሸዋዬነሽ እና ያባ ሁለተኛውን ደግሞ ላሳያችሁ። ተመልከቱ ይሄንን ከየት እንደማውጣው ተመልከቱ። ላነሳው ነው። አባ ዛሬ ምን ሆነሻል? ወደ ላይ ከፍ Good morning everybody. Good morning sir. ደህና አስተምሬ መጥቼ እዚህ ክፍል ስገባ አጥወለወለኝ። ትሸርኔም ያቅለሸልሸኛል። አይ ሙዬ አንቺ እንኳን እርግዝናው እንዳትሆን ሂዳተ ጠመንጃ ፊት በቃተ። ዛሬ የምንማረው ስለ ቢዝነስ አይዲያ ነው። እናቷ እንዴ ነው የቢዝነስ አይዲያ አለ? ኧረ አዎ ቲቸር፣ በጣም ብዙ የቢዝነስ አይዲያ ነበረኝ፣ ግን ችግሩ ፖሊሶች አሉ። እሺ አንቺ ሳሮን የቢዝነስ አይዲያ አለ? ቲቸር የኔ ቢዝነስ አይዲያ ለምን መንግስት አንገለብጥም? አቻ ምሻል ነው የምሬ ቀምሹ። ኧረ ቲቸር የምሬን እኮ ነው። እባቤ ደበጫ ነው እንደ ቀምሹ። እሺ አንተስ ጌዶን ምን አይነት የቢዝነስ አይዲያ አለ? ቲቸር የኔ ቢዝነስ አይዲያ ደግሞ ባንክ መዝረፍ ነው። ከእናቷና ከሳሮን ጋር ነው የምዘርፈው። አዬ እናቴ ልጅ አብሽር። እና ምንድነው እናንተ ሁለታችሁ ትገቡና ባንኩን ትዘርፋላችሁ። ከዛ እኔ በር ላይ ቆሜ ሰው አይላችኋል። ኧረ አቦ በቃ አጥኖ ቲቸር ወዴት ነው? አውቅሜ መጣሁ። እቺ እንቁራሪት እኔን ጠራች አይደል? በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ለህዝቡ ብዬ ነው። ሌዲስ ኤንድ ጀንትልመን ሰይዶ ማርሻልና ጆኒ ጂጂሱ በሚያደርጉት ውድድር ላይ ገንዘብ ይመድባል። ይሄው ነው ይመድባሉ። ስንት መድባሉ? 1 ሚሊዮን መድባሉ። ሰይዶ አይደባደብም ብዬ ይሄው ነው ይመድባሉ። ስንት መድባሉ? 2 ሚሊዮን ብር ሰይዶ ላይ ፈልጎ ነው ብዬ ኦምሮም ቀልዱ ተኔ መድባሉ። እሺ ስንት አዚዛል? 3 ሚሊዮን ብር መድባሉ። ነገ እንቁራሪቷ መጣውልሽ ምናምን እያለ የስጋ ቤት ማስታወቂያ ይሰራል ብዬ ምንድነው? አሎ ፋይት አለ ብላችሁ አይደል የጠራችሁ? ኧረ ፋይት አለ። ኧረ እናንተ ምንድነው አትቀልዱ። ፋይት አለ እኮ ማናማ? ጆኒ ጂጂሱና ሰይዶ። አሁን ቀልዱ ስራ ጥረን እኮ ነው የመጣው። ይሄው የምሬ ነው። ሰይዶ ቆርጧል፣ ሊደባደብ ነው። በሉ ፋይተር ብለው ልም ያለ ኮሜዲያን ይጥሩብን። እሺ ጋይስ ዶክተር ናቱ አባላለሁ። የዚህ ሆስፒታል አዋላጅ ዶክተር ነኝ። ግን ዛሬ ትንሽ የሚያሳዝን ነገር ተፈጥሯል። ዛሬ ያዋለድኩት ልጅ ገና ሲወለድም በህይወት የለም። አሁን እንዴት ብዬ ለቤተሰቦቹ እንደምናገር አላውቅም። በጣም ይከብዳል። ብቻ እስቲ እናያለን። ወይኔ ዶክተር ልጃችን ደህና ነው? ስቀልድ ነው። መጀመሪያ ሞቶ ነበር። ልጆች አቤት ልጆች ምን ይላሉ የሚሉ ፕሮግራማችን የሽልማት ሰዓቱ ላይ ደርሷል። ቤቢ አይታታል። ግን እቺ ሄሊኮፕተር ትተኩሳለች፣ መብራት አላት፣ በሪሞት ነው የምትሰራው። እስቲ ያዝናያት። በስመ አብ አያተው ቦታው እስቲ ተኩሱብኝ እስቲ። አበማል እንዴ? እሺ ቤቢ እሱን ሄሊኮፕተር ከምን ሰጠና የ6 ወር የቤት ኪራይ ከምን ከፍልላ? የቤት ኪራይ Good morning class. በምስራቅ አፍሪካ አለ የተባለ ቲቸር ዝጋ ይጨርስ። እኔ እኮ እዚህ ክፍል አሸባሪ ማን ነው ሰብስቦ ያስገባብኝ? ቆይ ኧረ ቲቸር በጠዋቱ ፊን ኧረ ቲቸር እኛንም አስወጋን። ዝጋተ አተጌዱ ምን አባው ነው ዛሬ የተከስከው? ኧረ ቲቸር ምንም አይደለም። ኧረ ቲቸር ፎንቃ ገብቶለት ነው። አሬው ከማ ኧረ ሮዛ ዲክፍል ያለችው ጋር ያቺ ከያ እና ምን አልካት? ኧረ ቲቸር ተዋት እባክህ። ሂጄ ምን ነው ባደረገኝ የደጅሽን አፈር አንቺ እንድትረቅጭኝ እኔ እንድፈራፈር ስላፍ ሂዳን ተገጣጣ ይሄ ቆሎ ተራቀልደን አጣና ተራቀልደው አለች። አንተ ፈተና ብዙ ነው ጌቴ። ከዛስ ምን አለች? ከዛማ እኔ አንተ ፊት ቢኖረኝ አትቶ ተፊ ነበር የምሆነው። ይሄ ወለም ዘለም ያለ ፊት አላለችኝም።
እና ያስጠጣል እኮ እኔ አንተም ቦን ጂም ነበር የምጀምረው። አይዞህ እግዚአብሔር አለ። እግዚአብሔር ጥሎ አይጥልም። ቆይ በቃ ቲቸር በቃ እኔ ጂም ጀምራለሁ። ትምህርቱ ይቅርብኝ። አንተም ፈጣጣ ነህ። በዚህ ጋቢና ምን አድርጊ ነው የምትለው?